ስንቶቻችሁ እነዚህን ሾርትከት ኪቦርድ ተጠቀማላችሁ? እነዚህ ኮመን ዊንዶ ኪቦርድ ሾርትከትስ ይባላሉ። እንደምታያቸው ቤዚክ ሾርትከት ናቸው። ለምሳሌ ኮንትሮል ፕላስ ሲ ኮፒ ለማድረግ ነው። ይሄን አብዛኞቻችሁ ታውቁታላችሁ። ኮንትሮል ፕላስ ኤክስ ደግሞ ከት ለማድረግ ነው። ኮንትሮል ፕላስ ቪ ፔስት ለማድረግ ነው። ኮንትሮል ፕላስ ዜድ አንዶ ወይም አንድ ነገር ለመመለስ ነው። ኮንትሮል ፕላስ ዋይ ደግሞ ሪዶ ወደፊት ለመመለስ ነው። ኮንትሮል ፕላስ ኤ ሴሌክት ኦል ለማድረግ ነው። ኮንትሮል ፕላስ ኤስ ሴቭ ለማድረግ ነው። ኮንትሮል ፕላስ ፒ ፕሪንት ለማድረግ ነው። ኮንትሮል ፕላስ ኤን ኒው ፋይል ዊንዶ ለመክፈት ነው። ኮንትሮል ፕላስ ኦ ኦፕን ፋይል ነው። ኮንትሮል ፕላስ ኤፍ ፋይንድ ፋይል ነው። ኮንትሮል ፕላስ ኤች ሪፕሌስ ለማድረግ ነው ወይም ለመተካት ነው አንድ ነገር። ኮንትሮል ፕላስ ደብሊው ክሎዝ ታፕ ዊንዶ ማለት ነው። አልት ፕላስ ኤፍ4 ክሎዝ አክቲቭ ዊንዶ ለማድረግ ነው። ኤፍ2 ደግሞ ሪኔም ሴሌክትድ አይተም ማለት ነው። ኤፍ5 ሪፍሬሽ ለማድረግ ነው። እስኪ ደግሞ ካንስል ከረንት ታስክ ለማድረግ ነው። እነዚህ እንግዲህ ቤዚክ ሾርትከት በመባል ይታወቃሉ። በመቀጠል ዊንዶ ኬ ሾርትከት ነው የምናየው። ዊንዶ ራሱን ዊንዶ ብቻ ክሊክ ስታደርጉት ምንድነው ኦፕን ስታርት ሜኑ ለማድረግ ነው። ከዛም ዊንዶ ፕላስ ዲ ሾው ዴስክቶፕ ለማድረግ ነው። ዊንዶ ፕላስ ኢ ደግሞ ኦፕን ፋይል ኤክስፕሎረር። ዊንዶ ፕላስ ኤል ሎክ ፒሲ ለማድረግ ነው ወይም ፒሲያችሁን ለመቆለፍ ነው። ዊንዶ ፕላስ አር ኦፕን ራን ዳያሎግ ነው። ዊንዶ ፕላስ አይ ኦፕን ሴቲንግ ለማድረግ ነው። ዊንዶ ፕላስ ኤስ እንደምታዩት ኦፕን ሰርች ለማድረግ ነው። ዊንዶ ፕላስ ኤ ኦፕን አክሽን ሴንተር ማድረግ ነው። ዊንዶ ፕላስ ታብ ኦፕን ታስክ ቪው ማለት ነው። ዊንዶ ፕላስ ኤም ሚኒማይዝ ኦል ዊንዶ። ዊንዶ ፕላስ ሽፍት ፕላስ ኤም ሬስቶር ሚኒማይዝድ ዊንዶስ ነው። ዊንዶ ፕላስ አፕ አሮ እንግዲህ እንደምታዩት ሚኒማይዝ ዊንዶ ለማድረግ ነው። ዊንዶ ፕላስ ዳውን አሮ ሚኒማይዝ ዊንዶ ነው። ዊንዶ ፕላስ ሌፍት አሮ ስናፕ ዊንዶ ሌፍት ለማድረግ ነው። ዊንዶ ፕላስ ራይት አሮ እንግዲህ ስናፕ ዊንዶ ራይት ለማድረግ ነው። ዊንዶ ፕላስ ፕላስ ፕሪንት ስክሪን ታስክ ስክሪንሾት ለማድረግ ነው። አንድ የምትሰሩትን ነገር ስክሪንሾት ለማድረግ ወይም ፎቶ ለማንሳት ነው። ዊንዶ ፕላስ ሽፍት ፕላስ ኤስ እንግዲህ ስኒፒንግ ቱል ስክሪንሾት ለማድረግ ነው። ይህ ቪዲዮ ሁሉ ለመቅረጽ ወይም ሪከርድ ለማድረግ ይጠቅማል። ዊንዶ ፕላስ ፕላስ ሳይን ዙም ኢን ማግኒፋየር ለማድረግ ነው ወይም አንድ ነገር ዙም ለማድረግ ነው ማለት ነው። ዊንዶ ፕላስ ማይነስ ሳይን ዙም አውት ወይም ደግሞ አንድ ነገር ለመቀነስ ማድረግ ነው። የዊንዶ ፕላስ ፕላስ ሳይን ሪቨርስ ነው ማለት ነው። እነዚህ እንግዲህ ኮመን ኤንድ ዊንዶ ኬ ሾርትከትስ በመባል ይታወቃሉ።